እሺ እንዴት ናችሁ? ሰላም ናችሁ? ጥያቄ እዚህ ልጆች መጥተው ያቀርቡላችኋል። ባለፈው አመት አድዋ ላይ የነበራችሁ ሰዎች እነዚህ ልጆች ልታስታውሱ ይመስለኛል መዝሙር ሲዘምሩ ነበር መድረክ ላይ። ሌላ ደግሞ ምን አድርገዋል ታስታውሳችሁ? ጥያቄ ሲጠየቁ ነበር። ሁሉ ጊዜ አድዋችንን የሚያደምቁልን በአካባቢያችን ያሉ ልጆች ናቸውና በጣም ነው ወዳቸው ማመሰግናቸው። እንደገና አጨብጭቡልኝ ደንስ። እንግዲህ አሁን ይሄንን ሁሉ ሰው ለማን ነው የምሰጠው? ለምራፍ ነው። እንግዲህ ምራፍ እንደሚፈልግ ነው የሚያረጋችሁ። ለመተዋ ያሰትነኛው የአድዋ የድል በዓል በድጋሚ እንኳን አደረሳችሁ። እንደምታስታውሱት ያለፈው አመት እኛ ነበረን በቲያኪያና መልስ ውድድር የተጠየቅነው። በዚህ አመት ደግሞ የናንተ ተራ ይሆናል። ከተስማማችሁ ራሳችን በማስተዋወቅ እንጀምራለን። እኔ እጀምራለሁ። እኔ ምዕራፍ ደረጃ ተወልደ እባላለሁ እና ሎንትራፍ ሊንበርግ ነኝ የምኖረው። እኔ ኤሎን ፋሲል እባላለሁ ከፐርመነንት ነኝ። እኔ ይራን አለሙ እባላለሁ ከአምስተርዳም ነኝ። እኔ አብን ደረጃ ተወልደ እባላለሁ ከሊንበርግ ሎንትራፍ ነው። እኔ ምስስኝስ ሻይቨንስ እባላለሁ የሚጣሁት ከፕሪንሰም ሊንበርግ ነው። እሺ ለውድድሩ ትሩን ይሆን ብለን በአራት ግሩፕ በመስመር ሰርተናል። ጥያቄዎቹን የምንጀምረው ለቡድኖች ስም በማውጣት ይሆናል። ከግራ ላይ ያለው የዳንተ ስም ማን እንደሆነ ከአለም ተሰማላችሁ። ከዓለም ረጅሙ ወንዝ የሆነው የአባይ ወይም ናይል ወንዝ መነሻ ቦታ የት ነው? እጃችሁ አውጡ። አንቺ አይ አልመለስም። ስማችሁ ሰቀላ ነው። የናንተ ከግራ ላይ ያሉት ስም ሰቀላ ይሆናል። አሁን ከኬንያ ላይ ያለው የናንተ ስም ደግሞ ከሱሲኒየስ ተሰማላችሁ። በኢትዮጵያ ውስጥ በስምንት ተራራዎች አካባቢ ብቻ የሚኖር እንስሳ ማን ነው? እዛ አንተ ዋልያ። አዎ ልክ ነው። እንግዲህ የናንተ ስም ዋልያ ነው። አሁን ከግራ ታች ያለው ግሩፕ እንሄዳለን። የናንተ ስም ደግሞ ከኤሎን ተሰማላችሁ። ስለ ሉሲ ሁለት ነገር ተናገሩ። አንድ ጥሩ መልስ ነው እና ሁለተኛውስ? እሺ እዚህ ግራ ታች ያሉት ሉሲ ይሆናል ስማችሁ። ድንቅነሽ ብለዋል። ድንቅነሽ በአማርኛ ማለት ነው ድንቅነሽ ሆነዋል። እሺ እዚህ ከኬን ታች ያሉ ደግሞ የናንተ ስም ከሄራን ተሰማ። ቡና የተገኘበት ቦታ ማን ይባላል? ትክክል ነው። ከፋ ተብሏል። ግን በቡድናችሁ እሷ ሁለቱም ጥያቄ መልሳለች። የእነሱንም መልሰሻል ወይም የላኞቹንም ማለት ነው። ግን ኢትስ ኦኬ። አሁን ወደ ዋና ጥያቄ እንገባለን። 12 ጥያቄዎች አሉ።
እያንዳንዳችሁ ግሩፓችሁ 3 ጥያቄዎች ይጠየቃል እና ለአሸናፊው ቡድን ሽልማት ተዘጋጅቷል። የመጀመሪያው ጥያቄ ራሴ እጠይቃለሁ፣ ለግራ ላይ ያሉ ለሰከላዎች ይሆናል። በእንግሊዝ ቅኝ ግዛት ስር ከነበሩ የአውሮፓ ሀገሮች መካከል 2 ጥቀስ። እሺ አንተ ማን? ሁለቱም ልክ ናቸው። እናንተ አገኛችሁ። መልሱ ሲፕረስ፣ አይርላንድ፣ ማልታ ነበረ። ሲፕረስ አይርላንድ ተብለዋል። ትክክል ተመልሷል። ሁለተኛ ጥያቄ ለዋሊያዎች ይሆናል። አቤም ትጠይቃለህ። ከአውሮፓ ቅኝ ለመግዛት ወደ አፍሪካ በመጀመሪያ የመጣች አገር ማን ነበረች? ሁሉም ልጆች ብዙ ናቸው። በአንድነት የሚመልሱ? እሺ 1 2 3 እሺ 3 ነው። ፖርቱጋል፣ ኢጣሊያ እና ስፓኝም አለበት። 3 ነው የምትመልሱ። ተስማሙ። ብዙዎቹ ኢጣሊያ ብለዋል። ኢጣሊያ ልክ አይደለም። ልክ አይደለም። ፖርቱጋል ነው። እሺ ሶስተኛ ጥያቄ ለሉሲዎች ይሆናል። እዚህ ከግራታች ያሉት ኤሎን ትጠይቅ። ከአፍሪካ ሀገሮች ውስጥ በቅኝ ግዛት በቁጥር አብዛኛውን ይዛ የነበረች የአውሮፓ ሀገር ማን ናት? መልሱ ትክክል አይደለም። ፈረንሳይ ትክክሉ መልስ ነው። Ik heb een bewijs, hij heeft wel Frankrijk gezegd. Oh. Ik weet niet. እሺ አራተኛ ጥያቄ ደግሞ ለከፋዎች ይሆናል። እዚህ ግራታች ያሉት ኤራን ትጠይቅ። ከአውሮፓ ወደ አፍሪካ ቅኝ ለመግዛት በመጨረሻ የመጣች ሀገር ማን ናት? ትክክል ነው። ምንድን ነው መልሱ? ምንድን ነው? ኢጣሊያ ነው። አምስተኛ ጥያቄ ደግሞ እንደገና ወደ ሰከላዎች እንሄዳለን። አቤም ትጠይቃለህ። በአድዋ ዘመቻ የሴቶች ተሳትፎ ምግብ ከማቀበል በተጨማሪ ምን ነበረ? 2 ነጥቦች ጥቀሱ። Rechten. Aanmoedigen. ምናምን Aanmoedigen. ምን ማለት ነው? ይቅርታ ክብረት አግዘን። ትክክል ተመልሷል። መልሱ ልክ ነው። ስድስተኛ ጥያቄ ደግሞ ለኬንያ ላይ ያሉት ለዋሊያዎች ይሆናል። ኤሎን ትጠይቃለህ። ቅኝ ለመግዛት ወደ አፍሪካ ከመጡ የአውሮፓ ሀገሮች ውስጥ በመጀመሪያ አፍሪካን ለቃ የሄደች ሀገር ማን ናት? ትክክል አይደለም። ትክክል አይደለም። መልሱ ጣሊያን ነው። ግን አልመለሱም። እነሱ አልመለሱም። ነጥብ አይሰጡም። ሰባተኛ ጥያቄ ለሉሲዎች ይሆናል። ሱሲኒዮስ ይጠይቃል። እሺ እዚህ ፎቶ ላይ የምታዩት ሰው ማን ናቸው? ስራቸውስ ምን ነበር? አስተርጓሚ ስራቸው ነው። አስተርጓሚ ስራቸው አላወቀችም። እሺ ግማሽ ነጥብ ይሰጣል። ሱሴ ማን ናቸው? እሺ መልስ ነው። እሺ ገራዝማች
ዮሴፍ ነበሩ ስራቸው ማስተርጎም ነበረ እዚህ ጋር ታሪክ አስተማሪ ያለች እስቲ ትንሽ ነገር ተረጉማሜ ነበሩ እናመሰግናለን ሙሉ ስማቸው ግራዝማች ዮሴፍ ንጉሴ ነው ስራቸው ደግሞ ማስተርጎም ነው የውጫሌ ስምምነት ወደ አማርኛ የተረጎሙት እሳቸው ናቸው ስምንተኛ ጥያቄ ደግሞ እዚህ ለከፋዎች ይሆናል ሄራን ተጠየቃል የዚህ ተራራ ስም ምን ይባላል? ትክክል ነው ለሰተኛው ጥያቄ ደግሞ እንደገና ወደ ሰከናዎች ከግራ ላይ ያሉት እንሄዳለን ኤሎም ተጠየቃለች የዚህ ሰው ስም ማን ይባላል እና ስራው ምን ነበረ? ኮንታንቶሎኒ ነው ግን እሱ ሙሶሎኒ ብሏል ስራው ምን እንደነበር ተጠቅሷል አይደለም እሺ መልስ ስጪ ይለው ስሙ ኮንቶ አንቶሊ ይባላል እና የኢጣሊያ ቃል አቀባይ ነበር ወደ 10ኛው ጥያቄ እንሄዳለን ወደ ዋሊያዎች ከኬንያ ላይ ያሉት ሄራን ተጠየቃለች እኚህ ሰው ማን ይባላሉ እና ስራቸው ምን ነበር? በደንብ አስቡ ምረጪ ሄራን ራስ መኮንን ትክክል ነው ሌላስ እና የንጉስ አጼ ኃይለ ሥላሴ አባት ናቸው ወደ 11ኛ ጥያቄ ደግሞ ወደ ሉሲዎች እንሄዳለን እዚህ ከታች ያሉት አቤል ተጠየቃለች ከአድዋ ድል በኋላ ከተገጠሙ ታዋቂ ግጥሞች መካከል አንድ ግጥም በሉ ምኒልክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ ምኒልክ ተይዞ የምትጠይቁኝ ፊትም አላለፈ ኋላ ማይገኝ እቴጌ ጣይቱ እቴጌ ብርሃን ስማኒ ስድር ተባራቂ ባዙ ዋው አስከለ ዋኛው ስጠዋለ 30 ብር ቢሉ ነው በትክክል ተመልሰ ደረጀ ግን ቅድምም ለሰከናዎችን መልስ ካሁን አቆም ነበር የመጨረሻው 12ኛ ጥያቄ ደግሞ ለከፋዎች ይሆናል ስለ አድዋ ከተዘፈኑ ዘፈኖች መካከል አንድ ተመካክራችሁ ዘፈኑ የላኞቹ ናቸው እንግዲህ አሁን ጥያቄዎቹን ጨርሰናል ዳኞች ውጤቱን ይነግሩናል እሺ ውጤት መናገር ነው የሚያስደንቅ ውድድር ነበረ በአንደኛ ደረጃ የወጣው ከፋ ቡድን ነው 4 ያሳላችሁ ከፋዎች ሁለተኛ የወጣው ቡድን ዋሊያ ነው 3 ነጥብ በማግኘት ሶስተኛ የወጣው ሉሲ ወይ ድንቅነሽ ነው 2 ነጥብ ገንባሽ አራተኛ የወጣው ሰከላ ነው 2 ነጥብ ነው እሺ እኛ ዝግጅታችን ጨርሰናል በጣም እናመሰግናለን እንኳን ደስ እንዳላችሁ ስላሸነፋችሁ ሽልማታችሁ
Fijn dat jullie dit weer gedaan hebben. Dit gaan wij jullie weggeven met ons en zeggen dat jullie straks dit ook voor ons allemaal overnemen. Hè? Dankjewel. Dankjewel.